ሰላም ውዶችዬ እንዴት ናችሁ? ሰላም ናችሁ? እንግዲህ ይህን ሳንዱች አሰራር ያው በመጀመሪያ ማዮኔዝ አረኩኝ፣ ድንች የተቀቀለ ድንች አረኩኝ፣ ቃሪያ ፍልፍል አረኩኝ፣ ማዮኔዝ ይሄንን የተጠቀምኩት። ከዛ ደግሞ ጅበን ይሄንን ደግሞ አደርጋለሁኝ 1-3 ማንኪያ አደርጋለሁኝ። ከዛ ምን አይነት እንትን እንደምሰራ ሳንዱች እንደምሰራ ያሳያችሁ። ድንቹና ቺዙ ምናምን ማዮኔዙ ቃሪያው አንድ ላይ እንደዚህ ፍጭት አድርጌው ከዛ በኋላ ደግሞ ያው እንግዲህ ሊጣችን ደግሞ ይሄን ይመስላል። ያ የተቦካው በደረቁ ይኸውላችሁ እንደዚህ አብኩቼ አሁን ምን አይነት ሳንዱች እንደምጋግር ታያላችሁ። እንግዲህ በዚህ ደረጃ ሊጤን እንደዚህ አድርጋቸዋለሁ። እነዚህ የተወሰኑት ናቸው መሰራቸው ቤተሰብ ይኸውላችሁ ጋይስዬ እንግዲህ በአራት ማዕዘን ነው እንደዚህ የምታረጉት። ያው እንትኑን አረኩት የቅድም የሰራሁትን ድንች ምናምን አርጌ ከዛ እንደዚህ ታረጉትና በአራት ማዕዘን እንደዚህ ነው የምታረጉት። ፍን ታረጉታላችሁ። ቪዲዮ ስለያዝኩኝ አልተመቸኝም። በጣም አሪፍ ነው በነገራችን ላይ ሞክሩት። ያው እንግዲህ ይሄን እንደዚህ ይመስላል። በጣም ነው አሪፍ ነው ጋይስ ውዶችዬ ሴቶችዬ እንግዲህ ሞያችሁ ተጠቀሙ። ወደቹት እንዴት እንደሚያምር ለቁርስ ምናምን ይሆናል። በቃ አሪፍ ናት ውዶችዬ። ሲጋገር እንደዚህ ይመስላል። በጣም ነው ደስ የሚለው ጋይስ ሞክሩ። እንግዲህ የእሁድ ተፈላስፏችን ይሄን ይመስላል። በጣም ጽድት ያለ በጣም የሚጣፍጥ ውስጡ ደግሞ ብትቀምሱት ወይኔ ሁሌ በቃ ለስራ ነው የምትሉት ጋይስ። ይሄንን ቪዲዮ አይታችሁ ስትጨርሱ ኮፒ ሼር ላይክ ሼር ኮፒ ሊንክ እና ቤቱን ፎሎ አድርጉ ጋይስ።